ሀገር ውስጥ ተመልሰው መስራት ይፈልጋሉ አለች። በጣም ግን ያስደስተኝ ነገር እሷ ላይ የማየው የነበረው ኤነርጂ፣ ያንን ሁሉ ችግር ተጋፍጣ ዛሬ ቆማ እዚህ ሆና ለሌሎች እህቶቿ ደግሞ እያሰበች ነው ያለችው። እሷን አንዴ ቀሰጣታለሁ፣ ወደዚህ ትመጫለሽ እህቴ፣ ሀሳቧን ሼር ታደርገናለች። ሌሎቻችን ይሄ የሀገራዊ ጉዳይ ነው፣ ሶሻል ሪስፖንሲቢሊቲ የሚባል ማህበራዊ ኃላፊነት አለብን። ስለዚህ አረብ ሀገር ያሉ እህቶቻችን ወንድሞቻችን ወደ ሀገራቸው ይመለሳሉ፣ ሀገራቸውን ያለማሉ። እሱን እናምናለን። የጊዜ ጉዳይ ነው። በአንድ ወቅት ታውቃላችሁ አይደለ? ኢትዮጵያ አሁን አረብ ሱቅ የሚባሉት ታውቃላችሁ አይደል? መርካቶ ያለው ብዙዎቹ ከየመን እየፈለሱ እኛ መጨረሻ ይሄንን ይመስላል። ከዛ ሁለት ሰላጣ አድርጌለታለሁ። ከዛ የሰላጣ ሶስ ይሄው አዘጋጅቻለሁ። ከዛ የሩዝ ማባያ ሶስ ከአርጎ የሚዘጋጀው፣ ይሄ ደግሞ ከቲማቲም የሚዘጋጀው ነው። ይሄንን ይመስላል የሰላጣ ሶሳችን። ይሄው ሩዛችን እንግዲህ በጣም የሚያምረው ይሄ ሳምቡሳ ነው። ከዛ ስፕሪንግ ሮል አለ። ከዛ ዶናት፣ ይሄኛው ዶናት አለ ማለት ነው። እንደዚህ አስተካክዬ ጨርሻለሁ። ማዘዝ የምትፈልጉ ቤተሰቦች እየደውላችሁ እናንተ ማንኛውም ትዕዛዝ ኦርደር ማድረግ ትችላላችሁ። እኔ እቺ ከስተመሬ ውጭ ሀገር የምትኖር ከስተመሬ ናት። ለቤተሰቦቼ ቤት ምሳ ሰርተሽ ላኪልኝ ብላ ነው። እኔም በተሰጠች ትዕዛዝ መሰረት እንደዚህ አዘጋጅቼ ጨርሻለሁ ማለት ነው። አሁን አሽገው መላክ ብቻ ነው። ስልክ ቁጥሬ ከስራለ የምትፈልጉትን ኦርደር የምትፈልጉትን በሶ፣ የገንፎ እህል፣ አጥሚት፣ ማር በቃ የምትፈልጉትን ነገር ማዘዝ ትችላላችሁ።